ኦኬ ሞር ከርዕሳችን ጋር የሚገናኝ ጥያቄ ጠይቃችሁ እስቲ። እስቲ ከእናንተ መሀል ስለ ሞት አስቦ የሚያውቅ ሰው አለ? ዛሬ በሞትስ ብሎ አልሞ የሚያስብ ሰው አለ? ኦ ማይ ጋድ! ሞት የሰይጣን ጆሮ ይደፈንሽ። እኔ ስለ ሞት ምንም ማሰብ አልፈልግም። በዚህ ዓለም ላይ ሁለት አይነት አኗኗር አለ። አንደኛው ለመኖር መሞት ሲሆን፣ ሁለተኛው ደግሞ ለመሞት መኖር ነው። እንዴት መሰላችሁ? ሞትን በመርሳትና በማሰብ ውስጥ ብዙ ሁኔታዎች ይቀየራሉ። ነገር ግን ማሰቡ ተጠቃሚ ነው የሚያደርገን። አረ በስመ አብ በይ። ሞትን እዛው በሩቁ ነው የኔ እናት፣ እዛው ምናልባትም ከኋላ ሊሆን ይችላል ወይም ደግሞ ከፊትም። እንግዲህ እውነታው ይሄ ነው። ቢመርክም ዋጥ አድርገው። እሺ ኦልሞስት ታይማችን ስለተገባደደ ጥያቄውን እንዳሳይመንት ውሰዱትና በቀጣይ ክላስ እናየዋለን። ቆይ ግን ቅድም ያልሽው ሀሳብ አላስማማኝም። ሀሳቤ ላያስማማኝ ይችላል። አንተም ብሎ ወንድ አሁን ሞት ብሎ ነው የሚያስፈራ። በጤና ሰዓት ነው ሚዛ እባክህ አታልቅሽ የኔ ቆንጆ፣ ምንም የሚያስፈራ ነገር የለም። ቆይ ማን ነው? ምንድን ነው? እኔ ምን አውቃለሁ? ከሰማይ ዝናብ ከምድር ብቀል ማውቀው ነገር የለም። ደግሞ ከሞጫው በር ርቀናል። ወደዚህ መምጣት አልነበረብንም። ምንድን ነው? ምን እየሆንክ ነው? አሁንም ስላንቺ እያሰብኩኝ ነው። ሞት አፋፍ ላይ ፍቅር ቢያንስ ሞት
ሳይቀርመን አንዴ ልሳምሽ። ለምንድን ነው የምሮጠው? ከምንስ ነው የምሸሸው? እንዴ ምንስ ነው የሚያስፈራኝ? አሹ ይሄ ሁሉ ንግግር ባንቺ ነው። እሺ ምን አለ ዝም ብትይ? ምን አለ ዝም ብትይ? እኔ የተናገርኩት ሐቁና ምናልባትም ሞቱ ከኋላሽ ሊሆን ይችላል ወይም ከፊት። ህይወት ደህና ነሽ? ደህና ነኝ። ተረጋጊ። እና አንቺስ በዚህ ጉዳይ ላይ ምን ታያለሽ? የአንቺ ሀሳብ ምንድን ነው? ያው ሞት ቀጠሮ አይሰጥም፣ ስንቅ ነው። ሁላችንም ሞት እንዳለ